በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች በወደደና ፈቀረን በልዑል እግዚአብሔር ስም እንደምናመሻችሁ እንደምን እስከ ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑለ ባሕርይ እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። የእግዚአብሔር ቤተሰቦች እና ውድ ኦርቶዶክሳዊ ኮርሶች ተከታታዮች እንዴት አመሻችሁ? እንግዲህ ክርስቲያናዊ ስነ ምግባርና እንዲሁም ደግሞ ስርዓተ ቤተክርስቲያን የአንደኛ ክፍል ሁለቱን ኮርሶች መጨረሳችን ይታወሳል። በዛሬ ዕለት ክርስቲያናዊ ስነ ምግባር ከመቶ ፈተና አለን ማለት ነው። ምናልባት ያልሰማችሁ መረጃው እንዲደርሳችሁ ነው። ስለዚህ በተለይ ኮርሱን ስትከታተሉ ለነበራችሁ አቴንዳንስም ተከታትላችሁ ለነበራችሁ እንዲሁም ደግሞ መከታተል አልችል ብላችሁ ዩቲዩብ ላይ የተለቀቁ ቪዲዮዎችን እያያችሁ መልስ እየላካችሁ አቴንዳንስ ስታስይዙ የነበራችሁ በሙሉ ለእናንተ የነጥብ ውድድር ይሆናል ማለት ነው። ከመቶ የምታገኙት ነጥብ ከአንደኛ ክፍል ወደ ሁለተኛ ክፍል ለማለፍ የሚሆን ነጥብ ይሆናል ማለት ነው። ሌሎቻችሁ ደግሞ ዛሬ እንደዚሁ በአቴንዳንስም በሌሎችም ያልተከታተላችሁ ደግሞ እንዲሁ ገብታችሁ ጥያቄው ምንነት ስለ ጥያቄውም ደግሞ ማየት እንዲሁ ዝም ብላችሁ መሳተፍ ትችላላችሁ ማለት ነው። ማርክ ግን ያለውና የሚያዘው ኮርሱን በትክክል ስትከታተሉ ለነበራችሁ ኦርቶዶክሳውያን ነው ማለት ነው። ስለዚህ ዛሬ ከምሽቱ 4 ሰዓት ነው የምንጀምረው። ግን ዋናው ጥያቄና መልስ የሚጀምረው 5 ሰዓት ነው። ጥያቄዎችን ለመላክ አንዳንድ ስለ ጥያቄዎች ማብራሪያዎችን የያዘ ደግሞ ከ4 ሰዓት እስከ 5 ሰዓት ባለው ውስጥ እነዚህን ማብራሪያዎችን የምሰጥ ይሆናል ማለት ነው። 5 ሰዓት ልክ 5 ሰዓት ላይ ደግሞ ጥያቄው የሚጀምር ይሆናል ማለት ነው። ስለዚህ ጥያቄው ከዛሬ ምሽት በኢትዮጵያ ሰዓት አቆጣጠር ከ5 ሰዓት እስከ 6 ሰዓት ይጀምራል። ከዛ በፊት ግን የጥያቄውን አላላክ የምትልኩበትን መንገድ እንደዚህ ማብራሪያዎቹንና እንዲሁም በዙም ሚቲንግም የምትመልሱበት መንገድ ስላለ ስለሱ የተወሰነ ማብራሪያ የምናደርግ ይሆናል ማለት ነው። ውድ ኦርቶዶክሳውያን ቤተሰቦቼ እንዲሁም ደግሞ የኦርቶዶክሳዊ ኮርሶች እንግዲህ ቤተክርስቲያናችን ከአንደኛ ክፍል እስከ 12ኛ ክፍል ያዘጋጀችውን የኮርስ መጻሕፍትን ከአንደኛ ክፍል ጀምረን ምንም አለፈን የምንለው መኖር የለበት። ምንም እንኳ ቀላል ቢሆኑም ደግሞ ብዙ ነገሮችን ያወቅንበት ነው እና ከዚያ ውስጥ እነዚያን ጥያቄዎችን አውጥቻለሁኝ። ስለዚህ መጣችሁ ውድድራችሁ እንድትወዳደሩ ነው። ያልሰማችሁ እንድትሰሙ እና በሰዓቱ ተገኝታችሁ ደግሞ ፈተናው እንድትፈተኑ ነው። ሌሎቻችሁ ደግሞ በሚቀጥሉት ጊዜያት ደግሞ በሌላ ጊዜ ላይ ውድድሩ እንድትሳተፉ ምናልባት ሳሰሙ መረጃ ሳይደርሳችሁ እንትን ያላችሁ ካላችሁ ደግሞ ሌላ ጊዜ ላይ በሌሎች ኮርሶች ተገኝታችሁ ተሳትፎ እንድታደርጉ ስል ጥሪዬን አስተላልፋለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። ዛሬ ምሽት በ24/03/2018 ምሽት በኢትዮጵያ ሰዓት አቆጣጠር 5 ሰዓት እስከ 6 ሰዓት ፈተና የምንፈተንበት ሰዓት ነው ማለት ነው። ያልሰማችሁ ሁሉ ይህ እንዲደርሳችሁ ለማለት ነው ያህል ነው። አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ከምሽቱ 5 ሰዓት እንገናኝ። ከዛ በፊት ግን ከ4 ሰዓት ጀምሮ ኦንላይን ስለምገባ ኦርቶዶክሳዊ ኮርሶች በሚለው ዩቲዩብ ቻናል ላይ ገብታችሁ ከዛ ጀምራችሁ አንዳንድ ሀሳቦችን መለዋወጥ ይቻላል። ስለ ጥያቄዎችን መጠየቅ ይቻላል ማለት ነው። ፈተናው ግን ከ5 ሰዓት ይጀምራል ማለት ነው። መልካም ጊዜ ይሁንላችሁ። እግዚአብሔር አምላክ የምንማረውን ትምህርት በልቦናችን አሳድሮ ለፍሬ እንድንበቃ የእርሱ መልካም ፈቃድ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆያል።